ዛሬ ስለ ዋናው ጉዳያችን ላወራችሁ ነው የመጣሁት። ሁሌም እንደምንከራከረው የትምህርት አስፈላጊነት ብለን እናወራለን እና አብዛኞቻችሁ መማር ምን ይሰራል፣ የተማሩት የት ደረሱ ብላችሁ ታስባላችሁ። እኔ ግን ሁሌም እንደምላችሁ መማር ብር ለማግኘት አይደለም ወይም ስራ ለመቀጠር አይደለም። መማር ራስን ማኔጅ ለማድረግ ነው ብዬ አስባለሁ። ሰው መማር ያለበት ነገውን ለማስተካከል ነው። ነገውን በማስተካከል ውስጥ ገንዘብ ያገኛል፣ የተሻለ ህይወት ይኖራል። አይ ኖ ኢን ዚስ ታይም ብዙ ሰዎች በትምህርት ከሚገኝ ነገር ይልቅ በሌሎች አማራጮች በሌሎች መንገዶች ብዙ ደረጃ ደርሰው እናያለን። ግን ስንጠቀምበትስ? እውቀት መቼም ቢሆን ጎድቶ አያውቅም። በዛ እንስማማለን ብዬ አስባለሁ። የምትማሩትና ትምህርት ቤት መቆየት ያለባችሁ ራሳችሁን እንድታውቁ የተሻለ ነገር ላይ እንድትደርሱ ነው እንጂ ኦፍኮርስ ማንም ወጥቶ ዲግሪ ይዞ ማስተርስ ይዞ ምናምን የሚፈልገውን የኑሮ ደረጃ ላይኖር ይችላል። በሌላ ቋንቋ ደግሞ ሌሎች ምንም ያልተማሩ በሆነ አጋጣሚ የሆነ ነገር ሰርተው በጣም ባለሀብት የሆኑ ሰዎች ሊኖሩ ይችላሉ። ኦኬ። ግን ቢማሩ ምንድነው ጉዳቱ? ምንም። ጥቅሙስ በጣም ብዙ። ምክንያቱም ሁሌም እንደምላችሁ የሆነ ጊዜ ዝም ብሎ የሚመጣ ነገር ማንኛውም ገንዘብ ብቻ አይደለም። ማንኛውም ነገር ዝም ብሎ ከሆነ የመጣው ዝም ብሎ ይሄዳል። ግን ደግሞ ለፍታችሁ ዋጋ ኖሮት ከሆነ የመጣው በፍጹም ዝም ብሎ አይሄድም። እና መማር ብዙ ጥቅሞች አሉት። ራሳችሁን ከማወቅ ጀምሮ፣ ራሳችሁን ከመምራት ጀምሮ። ስለዚህ ለምን እንማራለን ብላችሁ አታስቡ። ራስን ከማወቅ በላይ ደግሞ ምንም አይነት ጥቅም የለም። በዚህ አጋጣሚ አንድ ታሪክ ልንገራችሁ። በዛውም ምናልባት 12 ላይ ያላችሁ ልጆች የምታዩት ከሆነ ቴንሽን ምን ሊያመጣ እንደሚችል በዛውም ታዩታላችሁ ብዬ አስባለሁ። ዩኒቨርሲቲ ላይ እያለን የመጀመሪያ ፈተናችን ግቢ ውስጥ በጣም የሚወራለት ፈተና ነበር። ማለት በቃ ከባድ ነው፣ እንዴት ነው የምንሰራው? በጣም ቴንሽን አለ እና በጣም አጥንተን ነው የገባነው። እና እንደ አጋጣሚ የመጀመሪያ ፈተናችንም ደግሞ